ሳሚ ቲዩብ አጫጭር ታሪኮችንና የሕይወት ገጠመኞችን እየዳሰሰ ጣፋጭ በሆነ መልኩ ከዓለማችን ከሁሉም ዙሪያ ለእርሶ ይመጥናል ያለውን እየመረጠ የምናቀርበው ብቸኛው የዩቱብ ቻናል ነው። ክፍል 1 የመቅደላው ጥቁር ሳጥን። እንግሊዞች ከመቅደላ አምባ 15 ዝሆኖች እና 200 በቅሎዎች የሚጭኑትን ቅርስ ዘርፈው ወስደዋል። ነገር ግን ከአጤ ቴዎድሮስ በጭራሽ ሊነካ የማይገባውንና ከወርቅ በላይ የሚከብደውን አንድ ምስጢር ለታማኝ አገልጋያቸው ወይም ለአሰግድ ሰጥተውት ነበር። ይህ ምስጢር ምን ይሆን? ይህ ምስጢር ለ150 ዓመታት የጠፋ አሰግድ በገደል ዳር ውስጥ ሳጥኑን ይዞ ሲሮጥ ከኋላው የእንግሊዝ ፈረሰኞች ኮቴ ይሰማ ነበር። የገዛ ጓደኛው ሳጥኑን ስጠኝና እንካፈል ብሎ ሲያባርረው፣ አሰግድ ግን ቁልቁል ወደ ገደሉ እያሽቆለቆለ የምስጢር ሳጥኑን ይዞ ወደ ገደል ተወረወረ። ክፍል 2 ይቀጥላል።